ሰላም ቤተሰብ እንዴት ናችሁ? ዛሬም በአዲስ ስራ ብቅ ብያለሁ። ውድ ቤተሰቦቼ ለቤት አዲስ የሆናችሁ የደውል ምልክቷን እየተጫናችሁ ቤተሰብ ሁኑ። ነባሮች እንኳን ደህና ቆያችሁኝ። ሀሳብ አስተያየታችሁን አስቀምጡልኝ። ቤተሰቦቼ ይሄንን የመሰለ የፀጉር ውህድ ይዤላችሁ ብቅ ብያለሁ። ለእኔ ጠቀመኝ ምን ጊዜም ለእናንተ ይጠቅማል በማለት ይዤላችሁ እመጣለሁና ከእናንተ የሚጠበቀው የደውል ምልክቷን ብቻ እየተጫናችሁ ቤተሰብ መሆን ነው። ሀሳብ አስተያየታችሁን ማስቀመጥ ነው። ሁሌም ሀሳብ አስተያየታችሁን ስታስቀምጡልኝ እኔ ደግሞ እየተበረታታሁኝ ለእኔ የጠቀመኝን አካፍላችኋለሁ ማለት ነው። ቤተሰቦቼ ይህንን የመሰለ ውህድ በአጭር ደቂቃ ውስጥ ሰርተን ፀጉራችን ምግብ እንሰጠዋለን ማለት ነው። ውድ ቤተሰቦቼ ፀጉራችን እንዳይነቃቀል እንዳይሰባበር ከስሩ ጀምረን በስነ ስርዓቱ ይሄን ውህድ ከተቀባ ነው ከስሩ እስከ ጫፉ ድረስ በደንብ አድርገን ከተጠቀምነው ለውጥ የማናይበት ምንም ምክንያት የለም። ወደ ስራው እንግዲህ ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁትን በምስሉ ላይ እንደምታዩት ሙዝና የወይራ ቅባት ነው። የወይራ ቅባቱ ብዙ አይነት ቅባት ነው አንድ ላይ አድርጌ የሰራሁትኝ፣ ግን ይህንን ስሰራ አላሳያችሁም። ወደፊት ደግሞ ይህን ጨርሼ ሌላ ስሰራ አሳያችኋለሁ ማለት ነው። ውድ ቤተሰቦቼ ለቤቴ አዲስ የሆናችሁ በድጋሚ ደውል ምልክቷን እየተጠቀማችሁ ቤተሰብ ሆኖ ሀሳብ አስተያየታችሁን አስቀምጡልኝ። ውድ ቤተሰቦቼ ሁሌም ለእኔ የጠቀመኝን ለአንድ ሰው እንኳን ይጠቅማል በማለት ይዤላችሁ እመጣለሁ። ቤተሰቦቼ እንግዲህ ዛሬ ፀጉራችንን እቤት ውስጥ በምናገኘው ምንም አይነት ወጪ ሳናወጣ ፀጉራችንን ያለንን ፀጉር መንከባከብ ነው። ፀጉራችን እንዳይበጣጠስ እንዳይነቃቀል ሙዝ በጣም አድርጎ ነው የሚረዳን፣ ከምንም በላይ ማለት ነው። ወዙን ጠብቆ ቡኒ ፀጉር ያለን ቡኒ ሆኖ ጥቁር ያለን ጥቁር ሆኖ ቀላ ያለም ካለ ቀላ ያለ እንደሆነ ከለሩን ጠብቆ ፀጉራችን እንዲኖር የሚያደርግልን ነው። የታወቀ ነው። እንግዲህ ለቤታችን ለምግብነት ስንገዛ ትንሽ በሰል ሲል ደግሞ ለምግብነት ስለማንጠቀመው እንደዚህ አድርገን ለፀጉራችን መጠቀም ነው ማለት ነው። ውድ ቤተሰቦቼ እንግዲህ ሙዙን ፈጭቼው በዚህ መልኩ አዘጋጅቼው አምጥቼዋለሁኝ። አሁን የሚጠበቅብን የሚስማማንን የቅባት አይነት መጨመር ነው ማለት ነው። ውድ ቤተሰቦቼ እንግዲህ ይሄንን የመሰለ የወይራ ቅባት የወይራ ብቻ አይደለም፣ የወይራ ዘይት ብቻ አይደለም፣ ብዙ አይነት ተቀላቅሎ ነው የሰራሁትኝ። ውድ ቤተሰቦቼ በነገራችን ላይ ውድ ቤተሰቦቼ የወይራ ዘይት ሲባል የምግብና የፀጉር ይለያያል። የምግቡን አትጠቀሙት፣ የምግቡ ለምግቡ ነውና ማለት ነው፣ ለመብላት ነው እና የተዘጋጀው ለፀጉራችን አይሆንም በፍጹም። ስንጠቀመው ራሱ ፀጉራችንን አንደኛ በጣም የሆነ በቃ እንዴት ልበላችሁ ብጥስጥስ አድርጎት ከታጠብነው በኋላ ራሱ ፀጉራችንን የሆነ ጠንካራ የሆነ በቃ እንዴት ነው ምንም እንትን አይልም። ይሄ ግን ለፀጉር ተብሎ ግን የወይራ ዘይቱ የሚሸጠው ማለት ነው፣ እሱ ለብቻ ነው። ፀጉራችንን ያለሰልሳል፣ በስነ ስርዓቱ ፀጉራችንን በምንፈልገው መልኩ ያደርግልናል ማለት ነው። ብዙ አይነቶች አሉ የወይራ ቅባቶች። እነሱን በሌላ ጊዜ እንዴት እንደምሰራ አደባልቄ ከኮኮናቱም ከሁሉም አብረን እናያለን። ከገበያ ደግሞ ሄጄ ስገዛ እቀርጽላችኋለሁ የትኛው እንደሆነ ማለት ነው። እና ውድ ቤተሰቦቼ ይሄንን የመሰለ የፀጉር ምግብ እንግዲህ በአጭር ደቂቃ ውስጥ አዘጋጅተናል ማለት ነው። ቤተሰብ አሁን እንግዲህ ለመቀባት ዝግጁ ነው ማለት ነው። ውድ ቤተሰቦቼ ለቤቴ አዲስ የሆናችሁ የደውል ምልክቱን እየተጫናችሁ ቤተሰብ ሁኑ። ነባሮች እንኳን ደህና ቆያችሁኝ። ሀሳብ አስተያየታችሁን አስቀምጡልኝ እላለሁኝ። ቤተሰቦቼ ምን ጊዜም ቢሆን የደውል ምልክቷን ከተጫናችሁ እኔም የምለቀው ቪዲዮ ቶሎ ይደርሳችኋል ማለት ነው። ውድ ቤተሰቦቼ ይሄንን ውህድ
ፀጉራችሁ ላይ ተቀብታችሁት ከ1 ሰዓት እስከ 2 ሰዓት አቆይታችሁት በደንብ አድርጋችሁ ውስጡን መሰጃ አድርጋችሁ ተቀብታችሁ በፌስታል አስራችሁ ሻሽ አርጋችሁበት ሙቀት ይፈልጋልና ማለት ነው። ሙቀት ሲፈልግ ለምን ቶሎ ብሎ ቀዝቃዛ ከሆነ ያው ፀጉራችን ላይ እንትን አይልም አይሰራም። ግን ሻሽ ስናስርበት ላስቲክ አርገን ሻሽ ስናስርበት ደግሞ ቶሎ ከፀጉራችን ጋራ ይዋሃድልናል እንደምንፈልገው ማለት ነው። ከ1 ሰዓት እስከ 2 ሰዓት አቆይታችሁት መታጠብ ነው። ከታጠባችሁት በኋላ ለውጡን ታዩታላችሁ ማለት ነው። ውድ ቤተሰቦቼ እንግዲህ እንደምታዩት ይሄ ውህድ ቅባቱን አላጠለልሽውም ለምንስ እንዳትሉ ለአሁኑ ነው ያላጠለልኩትኝ፣ ግን በፊት አጠል ነበር ያጠለልኩት ስላለቀብኝ ለዛ ነው። አንዴ ስጨምረው ለካ ያላጠለልኩት ነው፣ ለዛ ነው እላችኋለሁ። ውድ ቤተሰቦቼ እንግዲህ ሀሳብ አስተያየታችሁን አስቀምጡልኝ። በሌላ ስራ እስከምንገናኝ ደህና ሁኑ።